ሰላም ውድ ሀሱቲው ቤተሰቦች በዛሬው ቪዲዮአችን ዌብ ኤንድ ዳታቤዝ አድሚኒስትሬሽን ሆሊስቲክ ሲኦሲ ኤግዛምን ፓርት 3 የምናይ ይሆናል ማለት ነው። በፓርት 1 እና ፓርት 2 የተለያዩ የፕሮጀክት 2 ታስኮች አይተናል ማለት ነው። እንደዚሁም በዚህ ቪዲዮ ፕሮጀክት 2 ላይ የቀሩንን ታስክ 6 እና ታስክ 7 እናያለን። ታስክ 6 ላይ ሎጊንን አላየንም፣ ሎጊንን የምናይ ይሆናል ማለት ነው። ታስክ 7 ላይ ፕሮቴክት ኤንድ ሪከቨር ዳታ የሚለውን እናያለን። እንደዚሁም ፕሮጀክት 1ን ሁሉንም ታስኮች የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆኑ ሀሱቲዩብ ይባላል። በዚህ ቻናል የተለያዩ የኮምፒውተርና የቴክኖሎጂ መማሪያ ቪዲዮችን ያገኛሉ። ሰብስክራይብ አድርገው ይቀላቀሉን። እንደዚሁም ቪዲዮን ላይክ አድርገው ይጀምሩ። አሁን ቀጥታ ወደ ቪዲዮ አልፋል። እሺ በመጀመሪያም ሎጊንን የምናይ ይሆናል ማለት ነው። ሎጊንን ለመስራት የመጀመሪያ ስራችን የሚሆነው ሎጊን ፎርም መስራት ይሆናል። ስለዚህ አዲስ ቤስ ኮድን ከፍተና ሴሌክት ላንጉጅ እንላለን። ከዛን HTML ብለን እንመርጣለን። ከዛ HT ብለን ስንጽፍ እንደምታውቁት HTML5 ሚል ይመጣልናል። ይሄንን ታይትሉን ሎጊን ልበለው። ከዛ ቦዲ ላይ በመሄድ ፎርም ከፍታለሁ ማለት ነው። ፎርም ከፍታለሁ። ፎርም ላይ ስፔስ አድርጌ ሜተድ ጨምርበታለሁ። ሜተድ ኢዝ ኢኳልስ ቱ ፖስት አደርገዋለሁ ማለት ነው። ከዛን ከፎርም ውስጥ እንገባና ፎርም ከመዘጋቱ በፊት ፊልድ ሴት ሚል እንከፍታለን። ከፊልድ ሴት በኋላ ሌጀንድ ሚል እንከፍታለን፣ ርዕስ ለመስጠት ማለት ነው። ስለዚህ ሎጊን ፎርም ብለን እዚህ ጋር እንጽፋለን ማለት ነው። ከዚህ በኋላ በፓራግራፍ ዩዘር ኔም እና ፓስወርድን ማዘጋጀት ይሆናል ማለት ነው። ስለዚህ ፓራግራፍ በጣም ቀላል ነው። ሎጊን ፎርም እንደምታውቁት ዩዘር ኔም ይላለው። የሎጊን አላማ ምንድነው? ዩዘር ኔም እና ፓስወርድ ሰጣችሁ ሎጊን ስታደርጉ በስትክክል እንዲወስዳችሁ ወደምትፈልጉት ፔጅ ማለት ነው። ልክ ፌስቡካችሁን ስትከፍቱ ዩዘር ኔም እና ፓስወርዳችሁ ትክክል ከሆነ ወደ ራሳችሁ ፔጅ እንደሚያስገባችሁ ይህንንም በተመሳሳይ እንሰራለን ማለት ነው። ቀጣይ ኢንፑት እንላለን። ታይፕ ኢዝ ኢኳልስ ቱ ቴክስት ይሆናል። ከዛን ሪኳየርድ ላድርግበት። እዛ ኔም ግድ ስለሆነ PHP የምንሰራ ከሆነ ኔም ግድ ስለሆነ እዚህ ጋር UN እለዋለሁ፣ ዩዘር ኔም እለዋለሁ ማለት ነው። እሺ በቀጣይ ይሄንን ኮፒ ፔስት አደርገውና ፓስወርድ እላለሁ። ቴክስት ይሁን ስንጽፍ ያው እንዲታየን ነው እንጂ በስትክክል ፓስወርድ ነው መሆን ያለበት። ይሄንን ፓስ እለዋለሁ። በመቀጠል ሌላ ፓራግራፍ ላይ ሎጊን በተኗን እንሰራለሁ ማለት ነው። ኢንፑት እላለሁ። ታይፕ ኢዝ ኢኳልስ ቱ ሰብሚት እላለሁ። ከዛን ቫልዩ ኢዝ ኢኳልስ ቱ ሎጊን ብዬ ጽፋለሁ ማለት ነው። ይሄ ውጭ ላይ ሎጊን ሚል በተን ፎርም እንዲያመጣልኝ ነው። ከዛ ኔም ኢዝ ኢኳልስ ቱ ይሄ ስንል ደግሞ ይሄ በተን ክሊክ ሲደረግ ወደ PHP የሚተላለፍበት ስም ይሆናል ማለት ነው። ስለዚህ ይሄንን ሎግ ኢን እላለሁ። ይሄ እንደምታዩት በስሞል ነው የጻፍኩት። እቺና በኋላ ለPHP መጠቀማት ማለት ነው። ስለዚህ እቺን ፔጅ ሴቭ ላድርጋትና ሴቭ የምናደርገው ሁሌም htdocs ላይ ነው። ከዚህ በፊት የጀመርነው ፎልደራችን ላይ ወስደን እናስቀምጠዋለን። ሎካል ዲስክ ሲ ላይ ሁሌም ዛምፕ የሚለው ፎልደር ውስጥ htdocs የሚለውን ነው የምንጠቀመው ማለት ነው። ለPHP SMS ሚል ፎልደር አስቀምጫለሁ ከዚህ በፊት። ስለዚህ ሎጊን ብዬ በHTML ሴቭ ላድርገውና ፎርሙን ለመክፈት እንደምታውቁት ብሮዘር እንከፍታለን። ሎካል ሆስት ብለን እንጽፋለን። ከዛ ፎልደር ካለው የፎልደራችንን ስም እንጽፋለን። ከዛ የፋይላችንን ስም እንጽፋለን። አሁን ሴቭ ያደረግናት ፋይል ሎጊን ዶት PHP ነው የምትለው፣ ዶት HTML ነው የምትለው እንደምታውቁት። ይህንን ኢንተር እለዋለሁ ማለት ነው። እዚህ ጋር እንደምታዩት ሎጊን ፎርማ መታለኛለች ማለት ነው። እዚህ ጋር መውልቼ ሎጊን ስል ወደ ቀጣይ ፔጅ እንዲወስደኝ ነው ማለት ነው የፈለግኩት። እሺ ቀጣይ ስቴፓችን የሚሆነው ወደ ዳታቤዛችን እንሄዳለን። ዳታቤዛችን ለመክፈት ሎካል ሆስት /php ማድሚን ነው ከዚህ በፊት እንደምታውቁት። ከዛ ዳታቤዝስ የሚለውን ክሊክ እናደርጋለን። ከዚህ በፊት የተጠቀምንበትን ዳታቤዝ ስኩል የሚለውን ዳታቤዛችንን ክሊክ እናደርጋለን። ኮኔክሽን ምናምን የሰራንበትን ማለት ነው። በመቀጠልም አዲስ ቴብል ክሬት እናደርጋለን ማለት ነው። ለሎጊን የሚሆነን ቴብል ማለት ነው። ሎጊን እንላለን። ኮለመኑን 2 እናድርጓለን፣ ዩዘር ኔም እና ፓስወርድን ብቻ ስለሚይዝ ማለት ነው። በመቀጠል ኮለመን ኔም ዩዘር ኔም ብዬ ጽፋለሁ። ዳታ ታይፑን ቫርካር ላድርገው፣ ሳይዝ 20 ልስታው። ከዛ የመጀመሪያ ፊልድ ስለሆነ ፕራይመሪ ኪ እለዋለሁ እንዲደጋገም ስለማልፈልግ። በመቀጠል ፓስወርድ ላለው ቫርካር እላለሁ፣ ሳይዝ 20 ሰጠዋለሁ፣ ሴቭ እላለሁ ማለት ነው። ስለዚህ አካውንት ክሬት የተደረገ ሊኖረን ስለሚገባ ብሮስ ላይ ገባና እዚህ ጋር እንደምታዩት ዩዘር ኔም እና ፓስወርድና መጥቶልኛል። ኢንሰርት ላይ ገባለሁ። ዳታ ማስገባት አለብኝ። አካውንት ክሬት ሳታደርጉ ወደ ፌስቡክ ፔጃችሁ እንደማትገቡት እዚህ ጋርም ሳምፕል አካውንት የሚባል ACC1 የሚባል አካውንት ክሬት ላድርግ። ፓስወርዱን 123 ልበለው።
በዚህ ዩዘር ኔም እና ፓስወርድ እንሞክራለን ማለት ነው። ሶ ብዙ አካውንት ካላችሁ በእነዚህ አካውንቶች መግባት ትችላላችሁ ማለት ነው። ሶ ይሄንን ዩዘር ኔም እና ፓስወርድ ተጠቅሜ ሎጊን ስል ከሎጊን ፔጅ አሁን ካለውበት ከዚህ ሎጊን ፔጅ ወደ ቀጣይ ወደ መፈልገው ወደ ስቱደንት ሬጅስትሬሽን ፎርም ነው እንዲወስደኝ መፈልገው እኔ ከዚህ በፊት ወደ ሰራ ነው ፔጅ ወደዛ እንዲወስደኝ ለማድረግ ነው ሎጊንን ምን ሰራ ማለት ነው። ከተሳሳትኩ ደግሞ ኢንኮሬክት ብሎ እንዲያሳየኝ ማለት ነው። ሶ አሁን ኤችቲኤምኤል ፓርቱን ጨርሰናል። ሶስተኛው ስቴፓችን የሚሆነው ምንድነው? ዩዘር ኢንተርፌስ ሰርተናል ወይም ዌብሳይታችን ላይ ሎጊን ፎርም ሰርተናል ማለት ነው። ዳታቤዛችን ላይ ደግሞ ሎጊን የሚባል ቴብል ክሬት አድርገናል ማለት ነው። ሁለቱን በመጠቀም ሁለቱን ኮኔክት የሚያደርግልን ወይም የሚያገናኝልን ወይም ደግሞ ወደ ምንፈልገው ፔጅ ሬጅስትሬሽን የሚያደርግልን PHP ኮድ እንጽፋለን ማለት ነው። PHPን እዚሁ HTMLላችን ጋር ነው የምናስገባው። ስለዚህ መጀመሪያ ወደ PHP መቀየር ስለሚኖርብን ይሄንን ፋይል ሴቭ አስ ብዬ በዛው ስም PHP ብዬ ሴቭ አድርጓለሁ ማለት ነው። ከዚህ በኋላ HTMLን ስለጨረሰን በPHP ፋይል እንዲያነብልን PHP ላለው ማለት ነው። ሶን ከቦዲ በኋላ እንደምታዩት PHP ከፍታለሁ ማለት ነው። ለዛን ጥያቄ ምልክት PHP መሆኑ ጥቅሙ ምንድነው? PHP ኮዶችን በቀላሉ ያግዛቸዋል ማለት ነው። ግሬተር ዛን PHP ስለዚህ ሎጊን ኮድ ሚል ኮሜንት ልስታው። ስለዚህ የPHP መጀመሪያው ስራችን የሚሆነው ኢንክሉድ ማድረግ ነው። ኮኔክሽናችንን ኢንክሉድ እንላለን። con.php ከዚህ በፊት የሰራነውን የዳታቤዝ ኮኔክሽናችንን ኮድ ኢንክሉድ አድርግልኝ ይላል ስለሚያስፈልገን ማለት ነው። ከዛን if is set ነው። ከዚህ በፊት በሌሎች ኢንሰርት አፕዴት ዲሊት እንዳየነው if is set ለሎጊን የምንጠቀመው if is set ይሆናል። if is set ከዛ ብራኬት እንከፍታለን $_post ስኩዌር ብራኬት ከፍታለሁ ሲንግል ኮቴሽን ሎጊን እላለሁ። ይሄ ስም ማለት ቀደም የጻፍኩት ሎጊን እዚህ ጋር ያለው ማለት ነው። እዚህ ጋር ተመሳሳይ መሆን አለበት። ከዛን ብሬስ ከፍታለሁ ኢንተር እላለሁ። ከዛ በኋላ ዩዘር ኔም እና ፓስወርድን አሳይን አድርጋለሁ ማለት ነው። $UN = እቺን መውሰድ እችላለሁ። $post ሎጊን የምትለውን ልውሰዳትና አሁን ደግሞ በዚህ ኬስ ዩዘር ኔምን የመጀመሪያውን ፎርም ላይ ስንሞላ የሚቀበልልን ቴክስት ቦክስ እናስገባለን ማለት ነው። ኢንተር እላለሁ። ይሄንን ኮፒ አድርግና ፔስት እላለሁ ማለት ነው። ይሄንን ፓስ አደርጋለሁ። በመቀጠል እዚህም ጋር ፓስ አደርጋለሁ። እዚህ ጋር እንደምታዩት ፓስወርድ ብለን የሰጠነው ይሄንን ስም ነው ማስገባው ማለት ነው። በቀጣይ ሁለቱም ከገባ በኋላ $SQL ስቴትመንት ሰራለሁ። SQL = በዳብል ኮቴሽን ውስጥ ሴሌክት ነው። በሎጊን ኬዝ ደግሞ የምንጠቀመው ሴሌክት ነው። ቼክ አድርግልኝ ስለሆነ መጀመሪያ ቴብሉ ላይ ያለውን ዳታ አምጣና ቼክ አድርግልኝ ለማለት ሴሌክት እንጠቀማለን። ሴሌክት ኦል ፍሮም ይሄ በዳታቤዝ የምታውቁት ሲንታክስ ነው። ፍሮም ሎጊን ነው ቴብላችን። ሎጊን ዌር እንላለን። ሴሌክተር ፍሮም ሎጊን ዌር ብለን አሁን እዚህ ጋር የምንጠቀመው ምንድነው? ዳታቤዛችን ላይ ያለው ዩዘር ኔም እና ፓስወርድ እዚህ ጋር ብሮዝ ላይ አድርገው። ዳታቤዛችን ላይ ያለው ዩዘር ኔም እና ፓስወርድ እዚህ ጋር እንደምታዩት ዩዘር ኔም የሚል አለ፣ ፓስወርድ የሚል አለ። ይሄና ከዛ ደግሞ ዩዘሩ ፎርም ላይ የሚያስገባው እዚህ ጋር ዩዘሩ ለማስገባት ዩዘር ኔም እና ፓስወርድ ይጠቀማል። ይሄ ከተመሳሰለ ወደ ምፈልገው ፔጅ ሰድልኝ ትሉታላችሁ ማለት ነው። ስለዚህ የመጀመሪያው የሚመጣው ከዳታቤዙ ይሆናል ማለት ነው። ዩዘር ኔም የሚለው ከዳታቤዛችሁ ጋር ማመሳሰል ይኖርባችኋል። ከዛ ቀጣዩን ደግሞ በሲንግል ኮቴሽን ውስጥ አድርጋችሁ ዳብል ስታር $UN እንላለን ማለት ነው። $UN ማለት እዚህኛው ጋር ፎርሙላ እየገባው ማለት ነው። ይሄንን ራሱን ተጠቅመን ምን እናደርጋለን? ኤንድ ሚል እንጨምርበትና ኮንትሮል ሲ ኮፒ እናድርገውና ኤንድ ዩዘር ኔሙን ብቻ ሳይሆን ቼክ የሚያደርግልኝ ፓስወርዱንም ስለሆነ ፓስወርድ ላለው ይሄ ዳታቤዙ ላይ ያለው ሙሉ ነው ፓስወርድ ነው የሚል ዩዘሩ የሚያስገባውን ደግሞ ፓስ ብለን ነው ይወከል ነው ማለት ነው። ዩዘር ኔም እና ፓስወርዱ እኩል ከሆነ እዚህ ጋር ሴሚኮሎን አስቀምጣለሁ። ጨረስኩ ማለት ነው። ይሄንን ኮድ ኤክስኪዩት አደርጋለሁ። $result ብዬ = በሪዛልት ደግሞ ምን እንጠቀማለን? $con
ኤክስኪዩት ለማድረግ $ሳይን እንላለን። ይሄ ኮን ማለት ከዳታቤዝ ኮኔክሽናችን ከዚህ በፊት ከሰራ ነው ኮኔክሽን የሚያመጣልን ይሆናል ማለት ነው። ኢንፑት ስላልነው $ሳይን ኮን ሌስ ዛን ግሬተር ዛን ኮድን በዚሁ እየሸመደዳችሁት መሄድ ይኖርባቸዋል ማለት ነው። ኩዌሪ ካልን በኋላ በቅርንፍ ውስጥ $ሳይን ኤስኩዌል እንላለን። ይሄ ማለት ምን ማለት ነው? ኮንኩዌሪ ማለት ኤክስኪዩት ማለት ነው። ማንን ኤክስኪዩት ማድረግልኝ እዚህ ጋር የተጠቀምኩትን ስቴትመንት የቀደሙ ዳታቤዝ ስቴትመንት ይሄ ማለት ነው። ከዛ ኤክስኪዩት አድርጎ ሪዛልት ላይ ያስቀምጥልኝ ይለዋለሁ። እሺ ከዛ በኋላ ቼክ ማድረግ ስላለበት ሌላ $ሳይን ሮ ሚል ዳታ መኖር አለመኖሩን ቼክ እንዲያደርግልን እያንዳንዱን ሮ እንዲቆጥርልን $ሳይን ሮ የሚባል ሌላ ቫሪያብል እጠቀማለሁ። ከዛን ለዚህ ደግሞ ማይስኩዌሊ ነምሮስ የሚባል ፋንክሽን እጠቀማለሁ ማለት ነው። ማይስኩዌሊ ነምሮስ እዚህ ጋር እንደምታዩት ማይስኩዌሊ ነምሮስ በቅርንፍ ውስጥ ሪዛልት $ሳይን ሪዛልት ኤክስኪዩት የተደረገውን እያንዳንዱን ሮ ቁጠርልኝ ማለት ነው። ይሄንንም ሴሚኮለን አድርጋለሁ ኢንተር ጨረስኩ ማለት ነው። ከዛን ኢፍ እላለሁ ብራኬት ከፍትና ኢፍ ሁሌም ቼክ ለማድረግ ነው ኮንዲሽን የምንጠቀምበት $ሳይን ሮ መጨረሻ ላይ ኤክስኪዩት ያደረግን ያገኘነው ቫልዩ ግሬተር ዛን 0 ከ0 በላይ ከሆነ ዳታ አለው ማለት ነው ቴብላችን ሎጊን ቴብላችን። ስለዚህ ሎጊን ማድረግ እንችላለን ወይም አካውንት አለን ማለት ነው። ይሄ ካለው ምን አድርግልኝ ኢኮ ሄደር ስፔሊንጎችን ሸምድዷቸው ኢኮ ሄደር ከዛ በቅርንፍ ውስጥ በኮቴሽን ውስጥ በዳብል ኮቴሽን ውስጥ ሎኬሽን ብዬ ይጠቀማለሁ። ሎኬሽን ሴሚኮለን ኮለን ይሄ ሲንታክስ ነው። ይሄንን ሸምድዱት ኢኮ ሄደር ሎኬሽን ብለን እንዲሄድልን የምንፈልገውን ፔጃችንን እንሰጠዋለን ማለት ነው። ለምሳሌ ስቱድ ሪች ዶት ፒኤችፒ ወደሚባል ፔጅ ይሄድልን ከዚህ በፊት የሰራ ነው የስቱደንት ሬጅስትሬሽን ፎርማችን ማለት ነው። ይሄንን ፋይል ሄደን ማየት እንችላለን። ስቱድ ሪች እንደምታዩት ስቱድ ሪች ወደዚህ ፔጅ ነው እንዲሄድልኝ የፈለኩኝ። ይሄንን ፔጅ በስተክክል ሎጊን ካደረገን ይሄን ፔጅ ይከፍትልኛል ማለት ነው። ስቱድ ሪች ዶት ፒኤችፒ ብዬ ያስገባለሁ ማለት ነው። እሺ በመጨረሻ ሴሚኮለን አድርጋለሁ። ትክክል ከሆነ ይሄንን ይሰራልኛል። ካልሆነ ደግሞ ኢልስ ብሬስ ከፍታለሁ። ለዚህኛው ደግሞ ኢኮ ኢንኮሬክት ሲንታክስ ኢንኮሬክት ዩዘር ኔም ኤንድ ፓስወርድ እንላለን ማለት ነው። ዩዘር ኔም ኤንድ ፓስወርድ እንላለን ማለት ነው። ዩዘር ኔም ወይም ፓስወርድ ከተሳተ ወይም አካውንት ከሌለው ይሄንን ሜሴጅ ያመጣልናል ማለት ነው። እሺ ፒኤችፒ ፋይላችንን ጨርሰናል። ስለዚህ አሁን ቼክ ማድረግ እንችላለን ማለት ነው። አሁን በመቀጠል ምን እናደርጋለን? ይሄንን ሎጊን ኤችቲኤምኤል ነበር ከዚህ በፊት ሴቭ ያደረግነው። ሎጊን ፒኤችፒ ብዬ ልክፈተው። እንደምታዩት ዳታቤዝ ኮኔክትድ ብሏል። ከዛ ዩዘር ኔም ለምሳሌ አካውንት 1 ዩዘሩ ትክክል ነው። ፓስወርዱን 1 2 3 4 ብል ፓስወርዱ ስህተት ስላለበት ማስገባት የለበትም። እንደምታዩት ኢንኮሬክት ዩዘር ኔም ኤንድ ፓስወርድ ይለናል ማለት ነው። እሺ አካውንቱን እናሳስተውና ፓስወርዱን ደግሞ ትክክል አድርገን እንሞክረው። እንደዚህ ነው ሲኦሲ ላይም የሚጠይቋችሁ ማለት ነው። አሁንም ኢንኮሬክት ነው የሚል አይገባም ማለት ነው። በስትክክል ስናስገባለት ግን ወደ ምንፈልገው ፔጅ መውሰድ ይኖርበታል። ስለዚህ ሎጊን ስል እንደምታዩት ወደ ምንፈልገው ፔጅ ወስዶልኛል ማለት ነው። ሶ ሎጊን ይሄንን ይመስላል። በጣም ቀላል ነው። ስቴፕ ባይ ስቴፕ ስሩት። ሁለት ፎርም ስለሆነች የፈለገ አይነት ፎርም ብትጨምሩበት በጣም ቀላል ነው ማለት ነው። አሁን ወደ ቀሪዎቹ ታስኮች እንሄዳለን ማለት ነው። እሺ ወደ ፕሮጀክት 2 ወደ ፕሮጀክት 1 ከማለፋችን በፊት ፕሮጀክት 2 ላይ የመጨረሻው ጥያቄ ታስክ 7 ፕሮቴክት ኤንድ ሪከቨር ዳታ ኤንድ ሲስተም የሚል አለ። ሲስተማችንን ወይም ዌብሳይታችንን እንዴት ፕሮቴክት እናደርጋለን እንደዚሁም እንዴት ሪከቨር እናደርጋለን የሚል ጥያቄ ተሰጥቶናል ማለት ነው። በዚህ ሶስት ታስኮች ሶስት እንድንሰራቸው የተፈለጉ አክቲቪቲዎች አሉ ማለት ነው። የመጀመሪያው ኢንስቶል ኤንድ ስካን ፔሪዲካሊ ኢንስቶል እና ስካን ማድረግ ያለብን ነገር ምንድነው ብሎ ጠይቆናል ማለት ነው። ስለዚህ ፔሪዲካሊ ኢንስቶል ማድረግ ያለብን አንቲቫይረሶችን ነው። አንቲቫይረሶችን መጫን ይኖርብናል። አክቲቭ የሆኑ አንቲቫይረሶችን ለምሳሌ ማይክሮሶፍት አቫስት አንቲቫይረስን እንጭናለን። እንደዚሁም ስካን ፔሪዲካሊ በየዴይሊ መንዝሊ ዊክሊ ስካን ማድረግ ይኖርብናል ማለት ነው። እንደዛ ብለን በወርድ የምንጽፍ ይሆናል ማለት ነው። ስለዚህ ሁለተኛው ደግሞ ቴክ ባክአፕ ኦፍ ዳታቤዝ ኤንድ ሪስቶር ዳታቤዝ እና ሪስቶርስ እንዴት እናደርጋለን የሚል ጥያቄ አለ።
ባካፕ ኤንድ ሪስቶር እንዴት እናደርጋለን የሚል ጥያቄ አለ። እንደዚሁም አክሰስ ዘ ዌብ ፍሮም ሪሞት ኮምፒውተር ሪሞትሊ ደግሞ እንዴት አክሰስ ማድረግ እንችላለን የሚሉ ጥያቄዎች አሉ ማለት ነው። ይህንን ፕራክቲካሊም ቲዮሪም የምንመልሰው ጥያቄ ነው። ሳምፕል እናይና ወደ ፕሮጀክት 1 እናልፋለን ማለት ነው። እሺ በታስክ 1 ስር ኢንስቶል አንቲቫይረስ ኦር አንቲማልዌር ሶፍትዌር ሳምፕሎችን ነው እያየን ያለ ነው። ኢንስቶል ኤንድ ስካን ፔሪዲካሊ የምናደርገው ምንድነው? የመጀመሪያው ኢንስቶል አንቲቫይረስ ኤንድ አንቲማልዌር አንቲቫይረሶችን አንቲማልዌሮችን መጫን ይሆናል ማለት ነው። ለምሳሌ ዳውንሎድ ዘ ኢንስታለር ራን ዘ ኢንስታለር ኤንድ ፎሎ ስቴፕስ ኤንድ ኢኔብል ሪል ታይም ፕሮቴክሽንስ ምንፈልገውን አንቲቫይረስ ለምሳሌ ወንደ ዊንዶው ዲፌንደር፣ አቫስት፣ ቢት ዲፌንደር፣ ማልዌር ባይትስ እንደዚህ አይነት አንቲቫይረሶችን አውርደን ኢንስቶል እናደርጋለን። እንደዚሁም ሪል ታይም ፕሮቴክሽናቸውን ኦን እናደርጋለን ብለን ልንገልጽ እንችላለን ማለት ነው። ይሄንን በቲዮሪ መግለጽ ይቻላል። እንደዚሁም ስኬጁል ፔሪዲካሊ ስኬጁል እናደርጋለን። ቫይረሶች የተለያየ ስኬጁሊንግ አላቸው። አውቶማቲካሊ ዊክሊ፣ መንዝሊ፣ ዳይሊ ስካን እንዲያደርግ ስኬጁል ማድረግ እንችላለን ማለት ነው። ሶ ዊንዶ ሴኩሪቲ ላይ ገብተን ሊሆን ይችላል። ቫይረስ ኤንድ ትሪት ፕሮቴክሽን ላይ ማኔጅ ሴቲንግ ብለን በታስክ ስኬጁለር ሊሆን ይችላል፣ ወይም ደግሞ በራሱ በአንቲቫይረሱ ስኬጁል ሰጠን አውቶማቲካሊ ስካን እንዲያደርግ ልናደርግ እንችላለን ማለት ነው። ሶ እነዚህ መልሶች ፖሲብል አንሰር ሊሆኑ ይችላሉ ማለት ነው። ታስክ 2 ላይ ባካፕ ኤንድ ዳታቤዝ ሪስቶር እንዴት እንሰራለን? PHP ማድሚን ላይ ገብተን ዳታቤዛችንን ሰሌክት አድርገን በግራፊክስ ኢምፖርት ኤክስፖርት ብለን እዚህ ጋር እንደምታዩት ዳታቤዛችንን እንመርጣለን፣ ኤክስፖርት እናደርጋለን። ከዛ በዶት ኤስኩኤል ፋይል ሴቭ ያደርግልናል ማለት ነው። በኮማንድ ከፈለግን ደግሞ ይህንን ኮማንድ መጠቀም እንችላለን። ይህንን ፋይል ቴሌግራም ቻናል ላይ ያስቀምጥላችኋለሁ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ያስቀምጣለሁ፣ እዛ ማግኘት ትችላላችሁ ማለት ነው። ሪስቶርን በተመሳሳይ ኢምፖርት ኤክስፖርት እንዳደረጋችሁት ኢምፖርት የሚል ኦፕሽን አለ፣ እሱን መጠቀም እንችላለን። በኮማንድ መጠቀም እንችላለን። ታስክ 3 ሶስተኛው ስቴፕ ላይ አክሰስ ዌብ ፎርም ፍሮም ሪሞት ኮምፒውተር ሪሞት ኮምፒውተር ላይ ለማግኘት የሆስት ኮምፒውተራችሁን አይፒ አድሬስ መጻፍ ነው ማለት ነው። ዛምፕ የተጻፈ የተጫነበትን ኤግዛምፕል እንደዚህ አይፒ አድሬስ ሰጣችሁ መጠቀም ትችላላችሁ። ነገር ግን http.conf ላይ ማስተካከል ያለበት ሴቲንግ አለ። ይሄንን ሴቲንግ በተመሳሳይ ቴሌግራም ላይ አስቀምጥላችኋለሁ ማለት ነው። እንደዚሁም ዊንዶ ፋየርዌል አሎ ማድረግ፣ ፖርት ነምበር መስጠት፣ አክሰስ ሪሞት ኮምፒውተር ኦን ሪሞት ብሮዘር ወይም ደግሞ በተመሳሳይ በዚህ ኮማንድ አክሰስ ልናደርግ እንችላለን ማለት ነው። ይሄንን ሴቲንግ ቴሌግራም ላይ ማስቀምጥላችሁ ይሆናል ማለት ነው። ቀጣይ ፕሮጀክት 1ን ሙሉን የምናይ ይሆናል ማለት ነው። እሺ አሁን ደግሞ ወደ ፕሮጀክት 1 ገብተናል ማለት ነው። ፕሮጀክት 1 ማኔጅ ዌብ ቤዝ ሲስተም ፕሮጀክት ይላል ማለት ነው። በዚህ ፕሮጀክት ደግሞ የምንሰራው ምንድነው? አጠቃላይ የዌብሳይታችንን የዶክመንቴሽን ፓርት እንሰራለን ማለት ነው። ወይም ደግሞ ቢል ኦፍ ማቴሪያሎችን የተለያዩ የፕሮፖዛል ፓርቶችን እንሰራለን ማለት ነው። አንድ ዌብሳይት ስትሰሩ ምን ዶክመንቶችን ማጠቃለል እንዳለባችሁ የተሰጡ ታስኮችን እነሱን እንሰራለን። ለሱ የሚሆን ሴናሪዮ ተሰጥቶናል። ለዚህ ፕሮጀክት የተሰጠው 1 ሰዓት ተኩል ነው። እዚህ ጋር እንደምታዩት assume you are received request technology solution from XYZ import export company ይላል። ከኢምፖርት እና ኤክስፖርት ካምፓኒ ከሆነ XYZ ካምፓኒ ሪሲቭ መጥቶላችኋል። የቴክኖሎጂካል ሶሉሽን ወይም ዌብሳይት ዌብ ቤዝድ የሆነ ሲስተም እንድትሰሩለት ሪኩዌስት መጥቷል ማለት ነው። የኤክስፖርት እና ኢምፖርት ካምፓኒ ነው። አይተሞችን ላይክ ማይኒንግ ፕሮዳክትስ፣ ላይቭ ስቶክ፣ ኮፊ፣ የቡና ምርት የተለያዩ ፕሮዳክቶችን ኤክስፖርት ያደርጋል። እንደዚሁም ማሽነሪዎችን፣ ፉድ ቤቨሬጅ ኤንድ ኮስሞቲክስ የተለያዩ እነዚህ አይነት ሰርቪሶችን ደግሞ ኢምፖርት ያደርጋል። ለዚህ ስራ የሚሆኑ የተለያዩ የስራ ክፍሎች አሉት። ይሄን ሲሰራ ስቶክ ዲቪዥን አለው፣ ፋይናንስ ዲቪዥን አለው፣ ከስተመር ሪሌሽን አለው፣ ሂውማን ሪሶርስ ፓርት አለው ማለት ነው። እነዚህ የስራ ክፍሎች አሉት ማለት ነው። እነዚህ ሴናሪዎች የሚጠቅሙን ወደ በኋላ ጥያቄዎችን ለመመለስ ይሆናል ማለት ነው። ጥያቄዎቻችን የመጀመሪያው ታስክ ፕሪፔር ቢል ኦፍ ኳንቲቲ ነው። ቢል ኦፍ ኳንቲቲ ያዘጋጁ ነው። ሊስት ኦፍ ሪኳየርድ ማቴሪያልን፣ ፕሮፌሽናልን እንደዚህም ኮስትን ተጠቅማችሁ በዚህ ፎርማት ቢል ኦፍ ማቴሪያልስ ወይም የሚያስፈልጉ ማቴሪያሎችን የሰው ኃይሎችን ከኮስት አንጻር አስቀምጦ የሚል ጥያቄ አለ። ሁለተኛው ፕሪፔር አክቲቪቲ ፕላን ፎር ዘ ጊቨን ሴናሪዮ አክቲቪቲ ስራ ፕላናችሁን ይሄን ስራ ስትሰሩ ከየት ተነስታችሁ ወደ ትሄዳላችሁ የሚለውን ፕላናችሁን አሳዩ የሚል ነገር አለ። ለሱም የተቀመጠ ፎርማት አለ። ይሄንን እየሰራን የምናየው ይሆናል ማለት ነው። ታስክ 3 ላይ ፕሪፔር ታይም ስኬጁል
ከላይ ያስቀመጣችሁትን አክቲቪቲ ፕላን ከታይም አንጻር ግለጹት የሚል ሌላ ታስክ አለ። ታስክ 4 ላይ ፕሪፔር ዳታቤዝ ኤንድ ሲስተም አርክቴክቸር። ዳታቤዝ አርክቴክቸራችን ማለት ኤአር ዲያግራምን ተጠቅመን ወይም ለኤአር ዲያግራም የሚሆነንን ዶክመንት ቴብሎችን አትሪቢዩቶችን እንጠቅስና እሱን ተጠቅመን ኤአር ዲያግራም መሳል ይኖርብናል በዚህ ታስክ ማለት ነው። እንደዚሁም ሲስተም አርክቴክቸር ሲስተማችን ምን እንደሚመስል አንድ ዩዘር ወደ ሲስተሙ ሲገባ ጀምሮ ሲስተሙ ላይ ተጠቅሞ እስከሚወጣ ድረስ ያለውን አርክቴክቸር የሚያሳይ ፓዞችን እናሳያለን ማለት ነው። ይህንንም እሱ ላይ የምናየው ይሆናል። ታስክ 5 ስኬሌቢሊቲ ኤንድ ስታንዳርዳይዜሽን ፕላን ከማስፋፋት አንጻር ምን አስበን ነው እየሰራን ያለ ነው የሚለውን መግለጽ ይኖርበታል ዶክመንታችን ላይ። እንደዚሁም ስታንዳርዳይዜሽን ስታንዳርዱን ዓለም አቀፍ ደረጃውን የጠበቀ ዌብ ቤዝ ሲስተም ከመስራት አንጻር ምን አይነት ነገሮችን ማሟላት አለብን የሚል ጥያቄዎች አለን። እንደዚሁም ፕሪፔር ሜንቴናንስ ፕሮሲጀር ኤንድ ሪከቨሪ ፕላን ከሜንቴናንስ አንጻር ቢበላሽ ምን አይነት ቅድመ የሜንቴናንስ ስራዎችን እንደዚሁም ሩቲን የሆነ ተከታታይነት ያለው የሜንቴናንስ ስራዎችን ልንሰራ እንችላለን የሚሉትን እንደዚሁም ሪከቨሪ ፕላን ሜንቴን ከማድረግና ሪከቨር ከማድረግ አንጻር ምን አይነት ስራዎችን ልንሰራ እንችላለን የሚሉ ጥያቄዎች አሉ ማለት ነው። ለዚህ የሚሆን ፖሲብል አንሰር አስቀምጫለሁ። እሱን እያየን መልሱን ዲስክራይብ አደርግላችኋለሁ ማለት ነው። ለምሳሌ የመጀመሪያው ታስክ 1 ቢል ኦፍ ኳንቲቲ ምን ስራዎች ምን ማቴሪያሎች ያስፈልጉናል? ለምሳሌ ዌብሳይት እንደመሆኑ መጠን ሰርቨር ያስፈልገናል። ምን አይነት ሰርቨር? ዌብ ቤዝድ ሰርቨር፣ ዌብሳይታችን የሚቀመጥበት ዌብ ሰርቨር ያስፈልገናል። ዳታቤዝ ፓርታችን የሚቀመጥበት ደግሞ ዳታቤዝ ሰርቨር ያስፈልገናል ማለት ነው። ስለዚህ ለዚህ የሚሆን ኳንቲቲ አንዳንድ ሰርቨር ያስፈልገናል። ዩኒት ፕራይስ ለምሳሌ በዩኤስዲ $1000 ብንል ቶታል ኮስቱም አንድ ስለሆነ ራሱ ይሆናል ማለት ነው። ቀጣይ ለስታፍ የሚሆን አጠቃላይ አዲስ ሲስተም ነው እየዘረጋን ያለን። ይሄንን ሲስተም ቢልት ለማድረግ ወይም ላውንች ለማድረግ ስታፎቹም ኮምፒውተር ያስፈልጋቸዋል ብለን ብናስብ ለምሳሌ 10 ኮምፒውተር ቢያስፈልገን የአንዱ ኮምፒውተር ዋጋ ይሄ ቢሆን ቶታል እያልን እንገልጻለን ማለት ነው። ኔትወርክ ኢኩፕመንት ሰርቨር ቤዝድ ሲስተም እንደመሆኑ ክሊያንትና ሰርቨሩ የሚገናኙበት ኔትወርክ ኢንቫይሮንመንት ያስፈልጋል። ለሱ የሚሆኑ ኔትወርክ ኢኩፕመንቶች ያስፈልጋሉ። እዚህ ጋር ኔትወርክ ኢኩፕመንት ብለን ኢን ጀነራል ገለጽ ነው እንጂ ስፔሲፊክ አድርገን ኔትወርክ ስዊች፣ ኔትወርክ ኬብል፣ ራውተር እያልን ልንዘረዝር እንችላለን። እንዳጠቃላይ ለኔትወርክ ማቴሪያል ይሄን ያስፈልገናል። ሶፍትዌር ላይሰንስድ የሆነ ክራክድ የሆነ ሶፍትዌር መጠቀም ስለሌለብን ላይሰንስድ የሆነ ሶፍትዌር ለመግዛት የአንዱ ፕራይስ አጠቃላይ ፕራይስ ይህንን ያስፈልገናል። ባካፕ ሲስተም ባካፕ ያስፈልገናል። ዌብ ቤዝ ሲስተም የኮምፒውተር ላይ የሚቀመጥ ሲስተም እንደመሆኑ ክላውድ ቤዝድ ሲስተም ልንጠቀም እንችላለን። ኢንተርኔት ላይ ያሉ የክላውድ አማራጮችን ወይም ደግሞ ተከራይተን ሰርቨር የምናስቀምጥበትን አማራጮችን ልንጠቀም እንችላለን። ወይም ፊዚካል አንድ ሰርቨር ብቻ የምንጠቀም ከሆነ 2-3 ሰርቨር ሊያስፈልገን ይችላል ማለት ነው። ለዚህ ሲስተም ይሄን ያክል ኮስት ያስፈልገናል ብለን ኢፍ ልናስቀምጥ እንችላለን። መጨረሻ ላይ ደግሞ ለአላቂ እቃዎች፣ ኬብሎች፣ የተለያዩ ማቴሪያሎችን አላቂ ብለን የምናስቀምጣቸውን ለመግዛት ይሄን ያክል ፕራይስ ያስፈልገናል ብለን ልንል እንችላለን ማለት ነው። በቀጣይ ፕሮፌሽናልስ ምን አይነት ፕሮፌሽናል ሊያስፈልገን ይችላል? ፕሮጀክት ማናጀር ያስፈልገናል። ዲዩሬሽኑ ለምሳሌ 1 ወር ተኩል የሚፈጅ ከሆነ ፕሮጀክቱ ለ1 ወር ተኩል ይቆያል ብለን እናስቀምጣለን። ለሰዓት $100 የሚከፈለው ቢሆን $100 የሚከፈለው ቢሆን አጠቃላይ ካልኩሌት ሲደረግ ይሄን ያክል ብር ኮስት ያደርገናል ማለት ነው። ሶፍትዌር ዲቨሎፐር ኦር ኮደር ያስፈልገናል ማለት ነው። ዋናው ፍሮንት ኢንድ ዲቨሎፕመንቱን አጠቃላይ ኮዲንጉን የሚሰራልን ማለት ነው። ዳታቤዝ አድሚኒስትሬተር ባክ ኢንድ ላይ ዳታቤዙን ፓርት ብቻ የሚሰራልን ኤክስፐርት የሆነ ሰው ሊያስፈልገን ይችላል። ኔትወርክ ኢንጂነር ያስፈልገናል። ቀደም ከላይ ኔትወርክ ዲቫይሶችን ማኔጅ የሚያደርግልን ያስፈልገናል። ኳሊቲ አሹራንስ ከስታንዳርዱን የጠበቀ ስራ ስንሰራ ኳሊቲውን ቼክ የሚያደርግልን ባለሙያ ያስፈልገናል። ዩአይ ዩኤክስ ዲዛይነር ደግሞ ዩዘር ኢንተርፌሱን የተሻለ ለማድረግ ዩዘር ኢንተርፌሱ ላይ ብቻ ኢንተርፌሱን ወይም ግራፊክሱን ለማሳመር ብቻ የዌብ ባለሙያ ያለ ዩአይ ዩኤክስ ዲዛይነር ይባላል። እሱም ያስፈልገናል ማለት ነው። አጠቃላይ ለማቴሪያል ይሄን ያክል ስንደምረው ፕሮፌሽናል ይሄን ያክል ግራንድ ቶታል ወይም ቶታሊ ይሄን ያክል ያስፈልገናል ብለን እናስቀምጣለን ማለት ነው። ወደ ታስክ ቱ ስንመጣ አክሽን ፕላናችን ላይ ጀነራል ይሆን ለየትኛውም ፕሮጀክት ማኔጅመንት ሪኳየርመንት ጋዘሪንግ ያስፈልገናል። የትኛውንም ስራ ስንሰራ መጀመሪያ ኢንፎርሜሽን የመሰብሰብ ሂደት ዳታ ሴታፕ የማድረግ ሂደት ያስፈልገናል። እሱን የሚሰሩልን ሪስፖንሲብል ቦዲ ፕሮጀክት ማናጀር በዚህ ፎርማት ልንገልጸው እንችላለን ማለት ነው። ፕሮጀክት ማናጀር ያስፈልገናል። ኖትስ ኦፕሽናል ነው፣ አለመጥቀስም ይቻላል። ኮላቦሬት ዊዝ ኦል ዲቪዥንስ ከሁሉም ሰው ጋር
አብረን ልንሰራ እንችላለን ከቲሙ ሜምበር ጋር ብለን ልንገልጽ እንችላለን ማለት ነው። ሲስተም ዲዛይን ያስፈልገናል። ሶፍትዌር ዲቨሎፐሩ እና ዩአይ ዩኤክስ ዲዛይነሩ እዚህ ስራ ላይ ይሳተፋሉ ማለት ነው። ዲቨሎፕ ዌብ ቤዝድ ፕላትፎርም ያስፈልገናል። ዲቨሎፕመንት ኦፍ ዌብ ፕላትፎርም ይሄኛው ስቴጅ ደግሞ ዲቨሎፕመንቱ ወይም ኮዲንግ ስቴፓችን ይሆናል። ይሄኛው ትንሽ ጊዜ የሚፈጅ ይሆናል። ታይም ላይ ስንገልጽ ሰፋ እናደርገዋለን። የዚህን ጊዜ ሶፍትዌር ዲቨሎፐራችንን ይህን ስራ ይሰራል ማለት ነው። የተለያዩ ሞጁሎችን ሊጠቀም ይችላል። ለምሳሌ ፋይናንስ፣ ኤችአር ብለን ከላይ የጠቀስናቸው የስራ ክፍሎች ስላሉ ለእነሱ ለተለያየ አይነት ሞጁል ሊጠቀም ይችላል ሲሰራ ማለት ነው። የተለያየ አይነት ፔጅ ሊጠቀም ይችላል እንደማለት ነው። ኔትወርኪንግ ሴታፕስ ኔትወርኩን ሴታፕ ለማድረግ ኔትወርክ ኢንጂነር ያስፈልገናል። ወይም ይህን ስራ እንሰራለን። ሴታፕ የማድረግ ስራ፣ ቴስት የማድረግ እና ኳሊቲ አሹር የማድረግ የማረጋገጥ ስራ እንሰራለን። ኳሊቲ አሹራንስ ያስፈልገናል። እዚህ ጋር ሪስፖንሲብል ቦዲ፣ ትሬኒንግ ስታፍ መጨረሻ ላይ ስንጨርስ ትሬን አዲስ ሲስተም እንደመሆኑ ማሰልጠን ይኖርብናል። ፕሮጀክት ማናጀሩ እና ለትሬኒንግ የሚዋቀሩ ቲሞች ያሰለጡልናል ማለት ነው። መጨረሻ ላውንች ወይም ዲፕሎይ እናደርጋለን፣ ወደ ስራ እናስገባለን ማለት ነው። በዚህ ሂደት ውስጥ ሶፍትዌር ዲቨሎፐሩና ኔትወርክ ኢንጂነሩ ያስፈልጋሉ ማለት ነው። ታስክ 3 ላይ ታይም ስኬጁሊንግ ከታይም አንጻር ስንገልጸው ከላይ የጠቀስናቸውን አክቲቪቲዎች ሪኳየርመንት ጋዘሪንግን ለመስራት 1 ዊክ ያስፈልገናል። ሪስፖንሲብል ቦዲ ከላይ ያስቀመጥናቸው ፕሮጀክት ማናጀር እና አናሊስት ሊሆኑ ይችላሉ በዚህ ስራ ውስጥ የሚሳተፉ። ዊክ 2 ላይ ሲስተም ዲዛይንን እንሰራለን ብለን ልናስቀምጥ እንችላለን። ዊክ 3 ላይ ቀደም እንደነገርኳችሁ ዲቨሎፕመንት ስቴጅ ወይም ኮዲንግ ስቴጅ ሰፋ ስለሚል 3 ሳምንት ሊፈጅ ይችላል ብለን እናስቀምጣለን። ኔትወርኪንግ 1 ሳምንት ቢፈጅ፣ ቴስቲንግ 1 ሳምንት ቢፈጅ፣ ትሬኒንግ ኤንድ ዲቨሎፕመንት ደግሞ የመጨረሻው ዲፕሎይመንት ስቴጅ ደግሞ 1 ሳምንት ቢፈጅ፣ አጠቃላይ ይሄ ሲደመር ቶታል ፕሮጀክት ሀወራችን ፕሮጀክት ታይማችን ይሆናል ማለት ነው። ወደ ታስክ ፎርስ ስንመጣ ዳታቤዝ እና ሲስተም አርኪቴክቸር ይኖረናል። ዳታቤዝ አርኪቴክቸራችን ላይ ኤአር ዲያግራም መሳል ይኖርብናል። ኤአር ዲያግራማችን እዚህ ጋር ኤአር ዲያግራሙን እየሳልኩ አላሳያችሁም። ነገር ግን ይሄንን ተጠቅሞ ኤአር ዲያግራሙን መሳል በጣም ቀላል ነው የሚሆነው ማለት ነው። ይህን ተሰጣችኋለሁ ማለት ነው። እዚህ ጋር ኤንቲቲ ምን እንጠቀማለን? ለኤአራችን ስቶክ፣ ፋይናንስ፣ ከስተመር፣ ኤምፕሎይ እና አይተም ብለን ልናወጣ እንችላለን ማለት ነው። ሪሌሽንሽፕ ደግሞ እነዚህን ኤንቲቲዎች በሬክታንግል እንስላለን ማለት ነው። ኤአራችን ላይ ሪሌሽንሽፕ ደግሞ ስቶክ ከአይተም ጋር ሪሌሽንሽፕ አለው ካል ወርዱ የሚያገናኝልን ወጅ ማኔጅ ማድረግ ይሆናል ማለት ስቶክ ማኔጅስ አይተምስ። ስቶክ ላይ ያለ ሰራተኛ አይተሞችን ማኔጅ ያደርጋል። ስለዚህ መሀል ላይ በዳይመንድ ሲምቦል ማኔጅ ብለን ልንጽፍ እንችላለን ማለት ነው። ሶ ኤንቲቲው ሁለት ኤንቲቲዎች ተቀምጠዋል። ሪሌሽንሽፓቸው ማኔጅ የሚል ወርድ ተቀምጠዋል ማለት ነው። ተጨማሪ እያንዳንዱን ከስተመር ላይ ኤምፕሎይ ላይ ቴብልም ከላይ ስለተሰጠ ነው። ሌላኛው ቴብል ላይ አትሪቢዩቶችን እያስቀመጠን የአር ዲያግራሙን ልንስል እንችላለን ማለት ነው። ኤአሩ በጣም ቀላል ነው የሚሆነው። ይሄኛው ፕሮጀክት 2 ሞር በጣም ፎከስ አይደረግም። ፎከስ የሚደረገው ፕሮጀክት 1 ነው። እሱም በደንብ ከሰራችሁ በኋላ ይሄንን ሃይላይት ሜን ኮንሴፕቶችን ልክ እንደዚህ ያስቀመጣችሁ ትሄዳላችሁ ማለት ነው። ፋይናንስ ሃንድል ትራንዛክሽንስ፣ ፋይናንስ እና ትራንዛክሽን ሪሌሽንሽፕ እንዳላቸው ነው የሚያሳየን። እነዚህን ወርዶች ተጠቅመን ከስተመር ሪሌሽን ትራክስ፣ ከስተመር ኢንተራክሽንስ፣ ከስተመር ከሌላ ከስተመር ጋር ያለውን ኢንተራክሽን ሪሌሽን ትራክስ ብለን ልንገልጽ እንችላለን። ኤችአር ማኔጅስ ኤምፕሎይ፣ ኤችአር እና ኤምፕሎይ ደግሞ ያላቸውን ሪሌሽንሽፕ ማኔጅ ብለን ልንገልጽ እንችላለን። ሶ በመጀመሪያው በዳታቤዝ አርኪቴክቸር በዚህ በወርድ ልንገልጽ እንችላለን፣ ወይም ይሄንን ወርድ ተን አጠቃላይ ኤአር ዲያግራሙን ሰልተን ሳምፕል ኤአር ዲያግራም ሰርተን ልናሳይ እንችላለን ማለት ነው። ሌላኛው ሲስተም አርኪቴክቸር ነው። ሲስተም አርኪቴክቸራችን ምን ይመስላል? ክሊያንት ላየር ላይ ወይም የመጀመሪያው ኢንተርፌስ ዌብ ቤዝድ ኢንተርፌስ ይኖረናል። እሱን የክሊያንት ኢንቫይሮንመንት ብለን ልንወስድ እንችላለን። አፕሊኬሽን ላየር ላይ በክሊያንቱና በዳታቤዙ ወይም በባክ ኢንዱ መካከል አፕሊኬሽኖች ሊኖሩ ይችላል። ለምሳሌ ኤፒአይ ማለት የተለያዩ ኢንቫይሮንመንቶችን ተጠቅመን ነው ዌብሳይቱን አክሰስ የምናደርገው። በሞባይል በተለያዩ ምርቶች በአፕል በዴል ምናምን እነሱ እንዲግባቡ ለማድረግ ኤፒአይ የሚባል ኮንሴፕት ያስፈልገናል። እሱ አፕሊኬሽን ላየር ላይ ይገኛል ማለት ነው። ይሄ የአርኪቴክቸር ኮንሴፕት ይሆናል ማለት ነው። ዳታቤዛችን ላይ ሴንትራል ዳታቤዝ ሲስተም እንጠቀማለን። ለሁሉም የተለያየ አይነት ፔጆች ይኖሩናል። ሁሉንም ፔጆች የሚያገናኝልን ተመሳሳይ ዳታቤዝ ሴንትራላይዝድ ዳታቤዝ ይኖረናል ብለን ልንገልጽ እንችላለን ማለት ነው። ባካፕ ላይ ክላውድ ቤዝድ እና ፊዚካል ባካፕ እንጠቀማለን ብለን እንገልጻለን ማለት ነው። ስኬሌቢሊቲ ኤንድ ስታንዳርዳይዜሽን ፕላን ከማስፋፋት አንጻር ዩዘራችን በትንሽ ቁጥር ጀምረን ዩዘራችን ሊሰፋ ስለሚችል
ዩዘሩ ሲበዛ ምን ታስበዋል ለሚለው ሆሪዞንታል ስኬሌቢሊቲ አድ ሞር ሰርቨርስ ብዙ ሰርቨሮችን የመጨመር ስራ እንሰራለን ብለን ልንገልጽ እንችላለን በዚህ መልኩ ማለት ነው። ዳታቤዝ ኦፕቲማይዜሽን ኢንዴክስ ኤንድ ፓርቲሽኒንግ የሚባሉ ኮንሴፕቶችን እንጠቀማለን ማለት ነው። እነዚህን አዚቲዝ ሸምድዷቸውና ተጠቀሙ ማለት ነው። ማቴሪያሉን ቴሌግራም ላይ ያስቀምጥላችኋለሁ። ማይክሮሶፍት ሰርቪስ አርኪቴክቸር ሞጁላር ዲዛይን ሞጁላር ማለት ከፋፍሎ የመስራት ሂደትን ልንጠቀም እንችላለን። ክላውድ ኢንተግሬሽን ለምሳሌ ፖፑላር የሆኑ AWS እና አዙር የሚባሉ ክላውዶች አሉ ከነሱ ጋር ኢንተግሬት ልናደርገው እንችላለን ብለን ልንጠቅስ እንችላለን ማለት ነው። ስታንዳርዳይዜሽን ዩዝ ኢንዱስትሪ ስታንዳርድ ፎርማት ፍሬምወርክስ ላይክ ሪአክት የሚባል ፍሬምወርክ አለ ፍሮንት ኢንድ ዲቨሎፕመንት ስንሰራ እሱን ልንጠቀም እንችላለን ብለን ፖስተገር ኤስኩኤልን ወይም ፖፑላር የሆኑ ኤስኩኤል አይነቶችን ልንጠቀም እንችላለን ብለን እንገልጻለን። ከስታንዳርድ አንጻር ስታንዳርዱን ከማስጠበቅ አንጻር ስራችንን ማለት ነው። አይሶ ስታንዳርድ ልንጠቀም እንችላለን። ይሄ እንደምታውቁት ኢንተርናሽናል ስታንዳርድ ነው። እንደዚህም ፎሎ ኮዲንግ ስታንዳርድስ ኮዲንጉን በቀላሉ ማኔጅ ከማድረግ አንጻር ደግሞ ለምሳሌ PSR OWASP የሚባሉ ጋይድላይኖች አሉ። እነዚህ ልንጠቀም እንችላለን ማለት ነው። የመጨረሻው ታስክ ሜንቴናንስ ፕሮሲጀር ኤንድ ሪከቨሪ ፕላን ላይ ሩቲን ሜንቴናንስ ላይ ከሜንቴናንስ አንጻር ሩቲን ሜንቴናንስ ያስፈልገናል ተከታታይነት ያለው ለምሳሌ መንዝሊ አፕዴት ኤንድ ሴኩሪቲ ፓቻችንን አፕዴት ልናደርግ እንችላለን። ሞኒተሪንግ ላይ ላይክ ኒጉስ የሚባል ሶፍትዌር አለ። ይሄን ተጠቅመን ስራችንን አጠቃላይ ሲስተማችንን ሞኒተር ልናደርግ እንችላለን ከሀኪንግ ከተለያዩ ነገሮች ማለት ነው። ኢንሲደንት ማኔጅመንት ድንገት ሰርቪሳችን ቢቆም በምን መልኩ ማስተካከል አለብን? ሰርቪሱን ዲቨሎፕ ካደረገልን ካምፓኒ ጋር ሰርቪስ ሌቭል አግሪመንት ሊኖረን ይገባል ወይም SLA ብለን ልንገልጽ እንችላለን ማለት ነው። ሪከቨሪ ፕላን ደግሞ ባካፕ ኤንድ ሪስቶር ኦር ሪከቨሪ ኦፕሽናችን ከባካፕ አንጻር ዳይሊ ኢንክሪመንታል ባካፕ በየቀኑ ኢንክሪመንታል ያሻሻልነውን ስራ ባካፕ ልንይዝ እንችላለን። በየሳምንቱ ደግሞ ሙሉ ስራውን ፉሊ ባካፕ ልንይዝ እንችላለን ማለት ነው። በዚህ መልኩ ልንገልጽ እንችላለን። ዲዛስተር ሪከቨሪ የትኛውም ስራ ሲሰራ አደጋ ቢደርስበት እንዴት እንከላከላለን ብለን እንደምንሰራ ሁሉ እዚህም ጋር ስታብሊሽ ሰከንዳሪ ባካፕ ሰርቨር ሰከንዳሪ ባካፕ ማስቀመጣችን እንደ ዲዛስተር ሪከቨሪ ሊወሰድ ይችላል። የተለያየ ቦታ ላይ ካስቀመጥ ነው አንዱ ቦታ ላይ ያለው ሰርቨር ቢቃጠል ወይም ቢጎዳ ሌላኛውን መጠቀም እንችላለን ብለን ልንገልጽ እንችላለን። ሪከቨሪ ፕላን አጠቃላይ ዲዛስተር ሪከቨሪ ፕላን የሚባለውን ፕሮሲጀር ልንከተል እንችላለን። ቴስት ሪከቨሪ ፕሮሲጀር ኳርተርሊ በየሶስት ወሩ ደግሞ ይሄንን ፕላናችንን ማኔጅ እናደርጋለን ማለት ነው። አጠቃላይ ሌቭል 4 ዳታቤዝ ዌብ ኤንድ ዳታቤዝ COC ይሄንን ይመስላል። የትኛውም ጥያቄ ኮሜንት ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።